السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. يا الحمد والشكر لله. رمضان الله عز وجل أستجمرون بسلام جرسنا. الحمد والشكر لله. أو عندما يقرن يا نبي عليه الصلاة والسلام حديث من سام رمضان ثم أتبعه 6 من شوال فكأنما سام الدهر يميلون. ያው እንደምታውቁት ሸዋል ነው። ሸዋል 6 ቀን ነው ስሉት የሚባለው። 6ቱ ቀን ያው የተፈለገበት ምክንያት ምንድነው? ረመዳን 30 ከዛ በኋላ ስሉት ደግሞ 6 አጠቃላይ 36 ይሁን 36 በ10 ሲታባዛው 360 ነው የሚሆነው። ይሄ ማለት አመቱ ሙሉ እንደ ጾም ነው የሚቆጠርልህ ማለት ነው። ስለዚህ 6 ሸዋል ማስከተል ልክ ረመዳን ውስጥ ሁሉ የምትሰራቸው ስራዎች ውስጥ ረመዳን ውስጥ እንዳለህ ነው የሚቆጠርልህ ማለት ነው። ስለዚህ ሁላችንም እቺ ስትት መተው የለብንም ማለት ነው። ሁላችንም ኢንሻአላህ ያው አጾሙ ተከታታይ ለመጾም የሚፈልግ ሰው ካለ ይችላል። አቆራርጦ መጾም የሚችል ካለ ሰኞና ሐሙስ መጾም የሚችል ካለ ሁለቱም የሰኞና ሐሙስ አጅር ለማግኘት ጨምሮ ይችላል። ሁለቱንም ንያ ካደረገ ማለት ነው። ኢዘን በፈለገው እንደፈለገው ማድረግ ይቻላል። ግን የበዓል ማግስት ወይም ንግድ የኢድ ማግስት ተብሎ ለስራ ወይም ለምን ተብሎ ይሄ ባይሆን ጥሩ ነው። ምክንያቱም ዒባዳ በየጊዜው የምናደርገው ሁሌ እስቲምታዕ የምናደርግበት ጉዳይ ስለሆነ ከፊቴ ዞር በልኝ አይነት መሆን የለበትም። ግን በጣም ከባድ ሎድ ስራ ያለባችሁ ሰዎች በማግስቱ ቢጀምሩና ለኢድ ለመጡት በእረፍት ሰዓታችሁ ቢጨርሱም ጥሩ ነው። ነገር ግን ከዛ ውጭ ኖርማል ከሆነ በየወቅቱ ብትጾመው ችግር የለውም። ምክንያቱም ኢድ ትልቁ ኢዳችን የኢድ አልፈጥር ጣዕም ያጣል። ምክንያቱም በማግስቱ ምን ጾም ከሆነ ዚያራ እንኳን ስንሄድ የሆነ ነገር ቢቀርብልን አይ ጾመኛ ነኝ የሚለው ነገር ስለሚመጣ ያ ባይሆን በጣም የተሻለ ነውና ተከታታይ ባናደርጉ ወይ ደግሞ በቀጥታ በኢድ ማግስት ባናደርጉ ኸይር ነው። ምክንያቱም የተፈለገው 6 ሸዋል ብቻ ነው። እንደፈለጋችሁ ግን ማድረግ ትችላላችሁ። ያው እያንዳንዱ እንደየፕሮግራሙ እንደየስራው ይሆናልና እንደየአቅሙ አንዳንድ ሰዎች ካልተከታተለለት አይሆንለትም፣ ይረሳዋል። እንደዛ አይነት የምትረሳ ከሆነ ብትቀጥል ነው የሚሻለው። አልኡሙም የሚፈልገው 6 ሸዋል ነው። አላህ ይወፍቃችሁ ኢንሻአላህ። ሰላም አለይኩም።